ነብይ ነህ፣ አስተማሪ ነህ፣ ወንጌላዊ ነህ። በታይትል ደረጃ የምናቀው ሁሉም ሰው የሚያቀው ነብይ ጥላሁን ነው። ጥላሁን ነብይ ነው? አዎ አዎ። ኦኬ ንገረንስ። እኔ ምንድነው የኔ ብዙ ጊዜ እንደዚህ በዚህ አይነት መንገድ ብቻ ዝም ብሎ ሰው ይጠይቀኛል። ሰው ጠይቆ ደግሞ ሰው ይነግረኛል። በጣም አላቅም እንግዲህ የኔ የአገልግሎት ኦፊስ ለምን ይሄን ያህል ብዙ ሰው እንደሚጠይቀኝ ባላቅም፣ ምክንያቱም ለምንድን ነው መሰለ የተለመደ የነቢያት አገልግሎት አለ። ቴንክ ዩ። እኔ አሁን የተለመደ የነቢያት አገልግሎት አለ። ቀጥሎ ደግሞ መጽሐፍ ቅዱስ ላይ ያለ የነቢያት አገልግሎት አለ። ስክሪፕቸራል ያዝልኝ ስለው ፈቶ ለቀቀብኝ አሉ ሰውየው። ምንድነው ይሄ ብዬ ሰምታል፣ እናንተም ሰምታችኋል። ስለዚህ የልምድና እንደሱ አላልኩም። ይሄ ፋውንዴሽናል በጣም አንዳንድ ነገር እንትን እኮ ነው ነገር ላፈላልግ። እንዴት ነው አካሄድ? እንደዛ እኮ ነው። እኔ ፓስተር እሱን እኮ እየዘጋው እኮ ነው መንገድ። አዎ የልምድ ትከፍትብኛለህ። የልምድ ብሏል ብዬ ልክ የልምድ አዋላጅና ፕሮፌሽናል አዋላጅ እንደሚባለው አይነት ነገር እንደዛ። አሁን እቺንም እንኳን እንዲም እያብራራን የሚወስዷት ሰዎች ይኖራሉ። ትክክል አሉ። ግን እኛ ክሊር አሁን እኔ ክሊር መሆን አለበት ብዬ የማምነው መጽሐፍ ቅዱስ ላይ አሁን ትንቢት የተናገረ ሁሉ ነብይ አይደለም። መጽሐፍ ቅዱስ ላይ ሰው መንፈስ ቅዱስ ለመቀበሉ ምልክት ትንቢት ተናግረዋል። ጳውሎስም ኤፌሶን ከተማ እጁን ሲጭን በልዩ ቋንቋ መናገር ብቻ ሳይሆን አንዳንዶቹ ደግሞ ትንቢትም ተናግረዋል። ነቢያት ናቸው ማለት ላይሆን ይችላል። ትንቢት የሚናገሩ ሴቶች ልጆች ነበሩት ይላል። አሁን ነቢያት ናቸው አይልም። ትንቢት የሚናገሩ ሴቶች ልጆች ነበሩት ይላል። በጉባኤያችን መካከል ለአንዳንዶች ትንቢት መናገርን፣ ለአንዳንዶች በልሳን ሌላውን ደግሞ መተርጎምን ኮንግሪጌሽናል ጊፍቶች አሉ። እነዛን በሙሉ እየመረጥን እያመጣን ዘይት እየደፋን ነብይ እናደርግም። መጽሐፍ ቅዱሱ እኔን የኒው ቴስታመንት እኔ አዲስ ኪዳን ላይ በቀደመውም ኪዳን በዚህኛውም ኪዳን ግን ሞሮፍ አሁን እኛ ያለነው እዚህ ጋር ስለሆነ ለማውራት እንዲመቸን ከዚህ እንነሳለን እንጂ መጽሐፍ ቅዱሳችን ላይ እኮ በነብይ እጅ አወጣው በነብይ ጠበቅከው አይደለም የሚለው ሙሴ ላይ። በነብይ እጅ ሙሴ ነው እንግዲህ በነብይ እጅ አወጣው በነብይ እጅ ጠበቅከው እኮ ሙሴ የነበረው ትንቢት እኮ እግዚአብሔር ወደ ተናገረው ምድር ያስገባቸዋል አላቸው። ያ ትውልድ ሲያልቅ እኮ ለአባቶቻቸው የማለው ምድር አለ ያስገባቸዋል ያለው